ግሪን ካርድ ይዛችሁ ኢንተርናሽናል ትራቨል ለማድረግ ወይም ደግሞ ዓለም አቀፍ ጉዞን ለማድረግ የምትዘጋጁ ሰዎች አንዳንድ ማወቅ ያለባችሁ ነገሮች አሉ። በተለይ ደግሞ አሁን በቅርብ ጁን 2026 ላይ የአሜሪካ ከፍተኛው ፍርድ ቤት ያሳለፈው ውሳኔ አለ። ያ ነገር አፌክት ሊያደርጋችሁ ይችላል። በተለይ ደግሞ ወንጀል ሰርታችሁ ወይም ደግሞ ፔንዲንግ ኬዝ ያላችሁ የክሪሚናል ኬዝ ሊሆን ይችላል፣ የዲቴንሽን ወይም ደግሞ በማንኛውም ስቴት ኮርት ኬዝ ያላችሁ ያላለቀ ኬዝ ያላችሁ ሰዎች ኢንተርናሽናል ትራቨል ልታደርጉ ከሆነ ቆም ብላችሁ ማሰብ አለባችሁ። ያንን በተመለከተ ለጥንቃቄ ይረዳ ዘንድ አንዳንድ ነገር ለማህበረሰቡ ለማሳወቅ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። አሁን በቅርብ በ2026 ጁን 2026 ላይ የአሜሪካ ከፍተኛው ፍርድ ቤት አንድ ያሳለፈው ውሳኔ አለ። ቤዚካሊ ባጭሩ ምንድነው የሚለው ወንጀል የሰሩ ሰዎች ግሪን ካርድም ኖሯቸው ወንጀል የሰሩ ሰዎች ወይም ደግሞ ወንጀል ሰርተው ጉዳያቸው በፍርድ ቤት እየታየ ያለ ገና እኮ ወንጀል ሰርተዋል አልሰሩም፣ ወንጀለኞች ናቸው ወንጀለኞች አይደሉም የሚለው ውሳኔ እንኳን ሳይደረስ እዛ ላይ ሳይደረስ ነፃም ሊሆኑ ይችላሉ፣ ተከራክረው ነፃ ሊሆኑ ይችላሉ። ግን ፔንዲንግ እስከሆነ ጊዜ ድረስ ግሪን ካርድ ይዘው ኢንተርናሽናሊ ትራቨል የሚያደርጉ ከሆነ ለምሳሌ ወደ ሀገር ቤት ሄደው የሚመለሱ ከሆነ ኤርፖርት ላይ የአሜሪካ መንግስት ወይም DHS መብት አለው ላለማስገባት፣ ለማሰር ወይም ደግሞ በፓሮል ብቻ ወደ አሜሪካን ሀገር ፈቅዶ ለማስገባት መብት አለው ብሎ የከፍተኛው ፍርድ ቤት ውሳኔ ወስኗል። ቀላል ነው። ማድረግ ያለባችሁና የሌለባችሁን ታውቃላችሁ። የክሪሚናል ኬዝ ካለባችሁ በየትኛውም ስቴት ኮርት ያላለቀ ኬዝ ያላችሁ ሰዎች ግሪን ካርድ በመያዛችሁ ብቻ ሴፍ ነን ብላችሁ እንዳታስቡ ወይም ደግሞ ኢንተርናሽናል ፍላይት ከሄዳችሁ በኋላ ስትመለሱ ችግር ሊገጥማችሁ ይችላል። ስለዚህ በተቻለ መጠን የግድ እንደው መሄድ አለብንም የምትሉ ከሆነ በተቻለ መጠን ከመሄዳችሁ በፊት ጠበቆቻችሁን አነጋግሩ። በደንብ ሳትፈሩ ግልጽ ሆኖ ያለውን ነገር ለመናገር ሞክሩ። ሁለተኛ ደግሞ ከተቻለ ደግሞ ትራቭሉ ቢቀር መጥፎ አይደለም። ምክንያቱም ኤርፖርት ላይ ስትመለሱ ከሚገጥማችሁ ችግርና ካለው ኮንስኩዌንስ አንጻር ሲታይ ሁኔታዎችን ረገብ ማድረጉ ተመራጭነት አለው። ይሄ ነገር ብዙ ላይ ቀጥል ይችላል። ከተወሰነ ጊዜ በኋላ ነገሮች ሊቀያየሩ ይችላሉ። ስለዚህ ሁኔታዎችን እንደ ብልጥ ትንሽ ረጋ ብሎ ማሳለፉ ጥሩ ነው ብዬ ስለምገምት ነው። መረጃው ይጠቅማችኋል። መረጃ ደግሞ ሁሉ ጊዜ ለስኬት ቁልፍ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው።